ብዙ ሰዎች ስለ አፍሪካ ሲያስቡ የባህር ዳርቻዎችንና ደሴቶችን ያስባሉ። ነገር ግን ይህች ሀገር የባህር በር የላትም። ምንም እንኳ የባህር በር ባይኖራትም ከዓለም እጅግ ፈጣን እድገት ካላቸውና ታሪካዊ ከሆኑ ከተሞች መካከል ቀዳሚ ናት። እንኳን ወደ ኢትዮጵያ በደህና መጣችሁ። ኢትዮጵያ ግዙፍ ናት። ከ135 ሚሊዮን በላይ ሕዝብ አላት። ይህም ማለት ከዓለም በሕዝብ ብዛት 14ኛ ላይ ትገኛለች ማለት ነው። ዋና ከተማዋ አዲስ አበባ ነው። የምትገኘው ደግሞ በምስራቅ አፍሪካ ስምጥ ሸለቆ አጠገብ ነው። አዎ መሬቱ በሁለት ቴክቶኒክ ፕሌቶች መካከል እየተከፈለ ባለበት ስፍራ ኢትዮጵያ አዲስ ሀገር አይደለችም። ታሪኳ ወደ ኋላ ከክርስቶስ ልደት በፊት 980 ዓመተ ዓለም የሚደርስ ነው። ከአክሱም ስልጣኔ ጀምሮ ኢትዮጵያ የጥበብ ማዕከል እንደሆነች ነው። እዚህ ጋር አንድ ሚገር እውነት አለ። ክርስትና ወደዚህ ምድር የገባው በ330 ዓመተ ምህረት ነው። እስልምና ደግሞ በ615 ዓመተ ምህረት በመጀመሪያው ሂጅራ ነው። ይህም ማለት ኢትዮጵያ ለሁለቱም ሃይማኖቶች ጥንታዊ ሀገር ናት ማለት ነው።